አስገራሚው ታሪክ ክፍል 2። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና የመጀመሪያ ውድ ባለቤታቸው ኸዲጃ ረዲየላሁ ዐንሃ የልጅነት ጓደኛሞች እንደነበሩ ያውቁ ኖሯል። በመካከላቸው ያለው ታሪክ ግን ከጓደኝነት በላይ ነው። ሁለቱም በመካ ከተማ በጨዋነታቸውና በጥበባቸው የታወቁ የቅርብ ዘመዳሞች ነበሩ። አሚና ውዱን ልጇን ሙሐመድን ሰለላሁ ዐለይሂ ወሰለም ስትወልድና ያየቻቸው ተአምራት ሁሉ ኸዲጃ በቅርብ ትሰማ ነበር። ነገር ግን እናት አሚና ልጇ ገና በ6 ዓመቱ ሳለ በወጣትነቷ ከዚህ ዓለም ተለየች። ይህንን በተአምር የተከበበ የቲም ልጅ ማን ይንከባከበው ይሆን? የልጅነት ጓደኛዋ ኸዲጃስ ምን አደረገች? ክፍል 3 ይቀጥላል።